ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን በመቆየት የዩቲዩብ ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። ቀጥታ ወደ መረጃው አለፍን። ሼህ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ አስታውቋል። የአያቶላህ አሊ ኮሚኒ ግድያን አጥብቀው አውግዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ የአያቶላህ አሊ ኮሚኒ ላይም የደረሰው ህልፈትን ተከትሎ በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼህ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መመዝገቢያ ላይም የፈረሙ ሲሆን በወቅቱም ባስተላለፉት መልእክትም በደረሰው ጥቃት መሪው በሰማዕታትነት ማለፋቸውን ለመላው የኢራን ህዝብና መንግስታት ታላቅ ሐዘን መሆኑንም ገልጸዋል። የኢትዮጵያ ሙስሊሞች በዛ አስቸጋሪ ወቅትም ከኢራን ወንድሞቻቸው ጎን እንዲቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው ዓለም ሙስሊሞችም ትልቅ ኪሳራ መሆኑን ሼህ ኢብራሂም ቱፋ በመግለጫቸው አስታውሰዋል። ወደ ሌላ መረጃ ስናልፍ ፕሮፌሰር ብርሃኑ ነጋና ግርማ ሰይፍ ከኢዜማ ሊሰናበቱ ነው ተባለ። ፕሮፌሰር ብርሃኑ ነጋና ግርማ ሰይፍ ከኢዜማ ሊሰናበቱ መሆኑን በዛሬው ዕለት አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው እሁድ በሚካሄደው ጉባኤ መሪው ብርሃኑ ነጋና ግርማ ሰይፍን ከአመራርነት ያሰናብታቸዋልም ተብሏል። ሁለቱ የፓርቲው ከፍተኛ አመራሮች ከኃላፊነት የሚነሱት በወጣት መሪዎች ለመተካት እንደሆነም ተገልጿል። ሁለቱ የፓርቲ ከፍተኛ አመራሮች ከኃላፊነት የሚነሱት በወጣት መሪዎች ለመተካት እንደሆነም ተነግሯል። ግርማ ሰይፍ በቅርቡ ከኦቢኤን ጋር በነበራቸው ቆይታም በአዲስ አበባ ኮሪደር ልማት የተፈናቀለው ድህነት እንጂም ድሃ አይደለም በማለታቸው ከፍተኛ ተቃውሞ ገጥሟቸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው እሁድ የሚካሄደው ጉባኤም ያልተጠበቀ ሽግግር ያደርጋል ተብሎም ይጠበቃል። ወደ ሌላ መረጃ አለፍን። ለአፍሪካ ችግር አፍሪካዊ መፍትሄ በቀጠናው ሊካሄድ ይገባል ሲሉም አፍሪካዊ መግለጫ ሰጡ። ይህ ለጆሮና ለስሜት በእጅጉም የሚጥም መፈክር ሀያል ጽንሰ ሀሳብ ነው ሲሉም አብራርተዋል። ከዲሞክራሲያዊ እምነትና ተግባር ጋር ፈጽሞ ከማይታወቁም እጅግ አብዛኞቹም የአፍሪካ ገዢዎችና ሽሪካዎቻቸው የእኩይ ፖለቲካ ስልጣን ፕሮፓጋንዳ ማሰራጫነት ከማገልገል አልፎም እውነት ቢሆንም ኖሮ መካከለኛው የአፍሪካ ሕዝብ እንዴት እድለኛ በሆነ ነበርም ሲሉ ገልጸዋል። እንደ ግዙፍና መሪሩ እውነታም ከሆነ ግን ገዢዎችና ተምረው እንዳልተማሩ በመሆን ራሳቸውን ልክ ሌላው የአድርባይነትና የፍርሃት ሰለባ አሳልፈዋል ሲል ገልጿል። የሰጡት የዓለማዊም ሆነ የሃይማኖታዊ እምነት ትምህርትም ሊቃን ነን ባዮቹም ሊነግሩና ሊያሰናብቱም እንደሆነም አሳስበዋል። የአፍሪካ ሕዝብ የሁለንተናዊ መከራና ውርደት ሰለባ የሆነው ያለመታደል ወይም የፈጣሪ ቁጣ ሆኖበት ሳይሆን ከቅኝ አገዛዝ ሰቆቃ ወደ የራሱ እኩያን ገዢዎች የመከራ ቀንበር ተሸካሚነት እንዲዛወር ስለተደረገበት አሳዛኝ ሁኔታ
የአንቅቶና አደራጅቶ ነጻነት፣ ፍትህ የመሳሰሉት መተሳሰር፣ ሰላምና የጋራ እድገት ልማት የሚያረጋግጥበት አህጉር አፍሪካም እንዲኖረው ለማድረግ ያስችላል። መሰረታዊ ለውጥ ኃይልን፣ አካልን፣ ድርጅትን በየራሱ አገር እውን ለማድረግ ባስቻሉ ነበር ሲሉም ገልጸዋል። ለዚህ ነው አህጉራዊ ድርጅት የቀድሞው የአዴና የአሁኑ ምን እንኳን አዎንታዊ አስተዋጽኦ ያለው መሆኑን መካድ ትክክል ባይሆንም ከዕድሜው በወረቀት ላይ ከሰፈሩ ድንቅ ዓላማዎችና ግቦቹ እና በመሬት ላይ ካለው የአፍሪካ ሕዝብ ሁለንተናዊ ቁስና አንጻር ሲፈተሽ ስልጣን ከሚያስገኝላቸው ተበያዎች ጥቅም ውጭም ብዙ ማየት የተሳናቸው ገዢዎች መሪ ተብዬዎች ተጽዕኖ ስር የወደቀ መሆኑን አስረግጦ መናገር የትክክለኛ መፍትሄ ፈላጊነት እንጂ የሐሳብ ክስ ወይም በከንቱ ስም የማጥፋት ጉዳይ የማይሆንበት መሆኑን አስታውቋል። በአፍሪካ አንድነት ድርጅትነት 39 በአፍሪካ ህብረት 24 ሲደመሩ 63 ዓመታትን ያስቆጠረው እውነተኛነትና ሚዛናዊ በሆነ ሂሳባዊ ስሌታቸው ግምገማ ሲፈተሽ ውጤቱ አሳፋሪ እንጂ አኩሪ አለመሆኑን ለመረዳትና ለማስረዳት ብዙና ጥልቅ ምሁራዊ ትንታኔ አይጠይቅም። ረጅም ጊዜ ያስቆጠረውና አሁንም ይበልጥ አስከፊ ሆኖ የቀጠለው የአህጉሩ ህዝብ ዕለት ከዕለት አኗኗር የማያወላዳ ማስረጃ መሆኑንም ገልጿል። የአደረጃጀትና የድርጅትን ይፋዊነት ክብር ከሆነው የሰው ልጆች የነጻነት፣ ልማት፣ ህይወት አኗኗር አንጻር ለመፈተሽና መሰረታዊ ትክክለኛና ዘላቂ ፍኖተ መፍትሄን አምጦ ለመውለድ ያስቻለና የማይችል ትውልድ በእኩያን በአምባገነንነት ገዢዎች የሚዘወር አህጉራዊ ወይም ቀጠናዊ አደረጃጀትና ድርጅት ራሱ እያለቀ መምጣቱን አስታውቋል። የጎደለው ህይወት ሰለባ ሆኖ ቢቀጥል ያሳዝን እንደሆነ እንጂ ፈጽሞ አያስገርምም ሲል አብራርቷል። ፕሮግራሞቻችን ለሰዓቱ ያዝንላችሁ መረጃ እስካሁኑ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በሌላ መረጃ እስከምንገናኝ መልካም ቆይታ